ጋር ሲሆን ይጣፍጥልኛል። ምሰራው ምግቡላ ያስመሰግነኛል። ከሚወዱት ጋራ ጉርሻማ ደስ ይላል። ጎመን ሲሆን ደግሞ እድሜን ይቀጥላል። አይዋ እንደ ዛሬ ግጥሙም ምግቡም ጣፍጦልኝ አያውቅም። ዋው ማሚ፣ ዘፈኑ ግን ላንቺ ሳይሆን ለክኖር ነው። እሺ አይደብርሽማ? እስቲ ዛሬ ደግሞ ማሚና ዳዲን ለምሳቸው በጎመን ፌስት ላቅብጣቸው ብዬ የሰራውላቸውን ያበደ ምግብ ላሳያችሁ። ባይዘዌ እንደ ሰሞኑ አይነት ጉንፋን ሲመጣም ሆነ ከሌሎች በሽታዎችም ራሳችሁን ለመጠበቅ አትክልቶችን ዘወትር ብትመገቡ በጣም ጸዴ ነው። ያው ለጣዕሙ ደግሞ ክኖር አለላችሁ። ወይኔ እዚህ ጋር ግን ልፈጨው ስል ከብዶኝ ተርገፈገፍኩ። አይገልጸውም። መሬት ራሱ እንደኔ መንቀጥቀጧን እንጃ። ከዛ የተወሰነውን የጎመን ክትፎ ላደርገው ስላሰብኩ የቀቀልኩትን ጎመን ክኖር አደረግኩበትና በደንብ እምሽክ አድርጌ ፈጨሁት። ባይዘዌ እኛ ቤት ክኖር የማይገባው ሻይ ውስጥ ብቻ ነው። ከዛ ጎመኔን ጠበስ፣ ሽሮዬንም አንተከተኩና ዋላ ኤላ ሪቪው ይልሃል እዚህ ጋር። የፈጣሪ ያለ መጎራረስ ጀመራችሁ። ይሄን ሁላ ለፍቼ እጄን ታጥቤ እስክመጣ አትጠብቁኝም? ኧረ እኔ ስለእናንተ አፈርኩ ማለት ነበር። ወይኔ አና ምን